ንቀውናል ብለን ብዙ ጊዜ ከልክ ያለፈ ንግግር ከልክ ያለፈ ጥላቻ ውስጥ ገብተን እናውቃለን? እስኪ ራሳችንን እንመልከተው። አስባችሁት ከሆነ ብዙ ጊዜ ከጓደኞቻችን ጋራ በዙሪያችን ካሉ ሰዎች ጋራ በማህበራዊ ህይወት፣ በቤተሰብ፣ በጎረቤት አብረን ስንኖር እነዚህ ሰዎች የተናገሩት ቃል ወይም ደግሞ እነዛ ሰዎች የተናገሩት ቃል የንቀት ይመስለናል። ከዛ እኛ ደግሞ ባልጠበቅነው መልኩ በእነሱ እጥፍ በሆነ መልኩ እነሱን ልንሰርባቸው፣ ልንጣላቸው፣ ብዙ ነገር ልናረጋቸው ሙከራ ልናረግ እንችላለን። ለምን? የንቀት አይነት መስሎ ስለሚታየን። ግን ንቀት ምንድን ነው? ንቀት ማለት ትሩሊ ምን ለማለት ተፈልጎ ነው ንቀት ስንል? ምክንያቱም እነሱ እኛን ንቀውናል ብለን ስናስብ እኛ ደግሞ እንዴት ይንቁናል? ይሄ ንቀት ነው። ይሄ ሰው እንደዛ ብለን እናስብና ቀጥታ ለሚያደርጉት እነሱ አስበውበትም ሳያስቡትም ሊሆን ይችላል። አንዳንድ ጊዜ በማህበራዊ ህይወት ውስጥ አንዳንድ ሳናስባቸው የምንናገራቸው ሳናስባቸው የምናደርጋቸው ነገሮች ብዙ ነገሮች አሉና እኛ ደግሞ እነዛን ስንመለከታቸው ስናስባቸው የንቀት እኛን ዝቅ ያደረጉን ይመስለንና እነሱ ኢቭን በስርዓት እንኳን ሳንጠይቃቸው ምክንያታቸውን ሳናውቅ ቀጥታ ወደ ክፉ ንግግር፣ እንዴት እንደዛ አደረክ? ይሄማ ንቀት ነው፣ ሰው ንቀህ ነው እንጂ ዝቅ አድርገህ ሰው እንደዛ ብለን ውስጣችን ይሰማውና ቀጥታ ወደ ጥላቻ፣ ወደ ክፉ ንግግር ወደዛ እንጓዛለን። ነገር ግን ይሄ ስሜቱ ለምን መጣ ማለት ኢቭን ገና ከመጀመሪያው ንቀኸኝ ነው የሚለው የኛ ንቀኸኝ ነው የሚለው አሁን ንቀኸኝ ነው ማለት ዝቅ አድርገህ አይተኸኝ ነው ብሎ ማሰብ ነው አይደለ? ዝቅ አድርገህ አይተኸኝ ነው ይሄን ነገር ያደረግከው፣ ዝቅ አድርገህ አይተኸኝ ነው ይሄን ነገር የተገበርከው ብለን ስናስብ ይሄ የሚያሳየው ገና ከመጀመሪያው እኛ የሆነ ዝቅ አድርገው ያውናል። የበታችነት ስሜቱ እኛ ጋር አለ ማለት ነው። በቃ ያችን የበታችነት ስሜቷ ውስጣችን ስላለች ያቺ ነገር ስትነካ በቀላሉ ውስጣችን ባልጠበቀው መልኩ ለዛ ነገር ምላሽ ይሰጣል። ለምን? ያቺ ደካማ ጎናችን ስለምትሆን። ስለዚህ እኛ ከመጀመሪያው የበታችነት ስሜት ሲሰማን ዘን የሆነች ያቺ የበታችነት ስሜታችንን የምትነካ የሆነች ነገር ስትፈጠር ለዛች የምንሰጠው ምላሽ እጅግ በጣም ከፍተኛ ይሆናል። ስለዚህ ሰዎች አውቀውት ወይም ሳያውቁት ሊያደርጉት ይችላሉ። እኛ ግን የምንሰጠው ምላሽ ከፍተኛ ሲሆን ለነሱም ግራ በሚያጋባ መልኩ እኛ በጣም ብዙ ምላሾችን እንሰጣለን፣ መጥፎ ባህሪ እናሳያለን። ከዛ በኋላ የማይጠበቅ ባህሪ ይኖረናል ማለት ነው። ስለዚህ ንቀት የሚለው ቃል ገና ከመጀመሪያው መነሻው ይሄ የበታችነት ስሜታችን በራሳችን በውስጣችን የሚፈጠር የበታችነት ስሜት ነው። አንተ ሌሎች ሰዎች እኛን ይናቁን ይመስልንና ዘንድ ከዛ በኋላ የምንሰጠው ምላሽ እጅግ በጣም ከፍ ያለ የተጋነነ እንደዛ ይሆናል። በእርግጥ ያ ማለት ሎጂካል በሆነ መልኩ ወይም ደግሞ የእውነት ሰዎች የንቀት ምልክት አያሳዩም ማለት አይደለም፣ ሊያሳዩን ይችላሉ። ወይም ደግሞ የኛን ስብዕና የሚነካ ነገር አያደርጉም ማለት አይደለም፣ ሊያደርጉ ይችላሉ። ነገር ግን ከሚታየውና ከተጨባጭ ሁኔታ አንጻር ኢቭን ትክክለኛ ምክንያት ሳይኖረን በመሰለኝ ገና ሊሆን ይችላል ብለን አእምሯቸውን አንብበን ላይ እሱማ ይሄን ሊያደርጉ የሚችሉትማ እንደዚህ ገና እንዲህን ብለው ነው እያልን ገና በራሳችን ሃይፖቴሲስ ሰዎችን የበታችነት ስሜቱ እኛ ጋር ስላለ ብቻ በቃ ቶሎ ያችን ነገር ነው ይቺ የበታችነት ስሜቷ ነው እኛን ክሊክ የሚያደርገንና ከዛ በኋላ የምንሰጠው ምላሽ የተጋነነ በጣም ቁጡ እንሆናለን፣ በጣም እንትን እንላለን። ከዛ እነዛኞቹን ሰዎች በጣም ግራ ይገባቸዋል አንዳንድ ጊዜ። ከዛ በኋላ በቀላሉ እነሱም ደግሞ ሊናገሩ ይችላሉ። እንዴት እንደዚህ ትላለህ አንተም በቃ እንደዚህ እነሱም ደግሞ አጋናው እንደዛው ደግሞ እነዛኞቹም የበታችነት ስሜት የሚሰማቸው አይነት ሰዎች ከሆኑ ደግሞ ጥፍ አድርገው ደግሞ እንትን ሊሉት ይችላሉ። ስለዚህ ሳናስበው ነገሮች እየተበላሹብን፣ ግንኙነታችን እየተበላሹብን ይሄዳሉ። ስለዚህ ብዙ ጊዜ እነዚህ ንቀኸኝ ነው እንደዚህ ያደረከው የንቀት ነገር ነው ይሄ እንደዚህ ሆነው የምንላቸው መነሻዎቻቸው ነሰሰርሊ ሰዎቹ እኛን ንቀውን የኛን ክብር ለማውረድ እኛን ዝቅ ለማድረግ አስበው ላይሆን ይችላል። በእኛ በራሳችን የበታችነት ስሜት
የመጣ ጭምር ነው የሚሆነው። እስኪ ብዙ ጊዜ እስኪ ራሳችን እናስበው። ለምሳሌ አይታችሁ ከሆነ ምንም አይነት የበታችነት ስሜት የማይሰማው ሰው አይታችሁ ከሆነ እስኪ እንደው በወንዶች እንኳን ለምሳሌ ሴቶችን ሲጠይቁ፣ አባቶችን ሲያናግሩ፣ ጓደኞቻቸው ጋር ሲግባቡ፣ ሲያወሩ ምናምን አይታችሁ ከሆነ በቀላሉ አንደርስታንድ ታደርጉታላችሁ። የሆነ ይሄ የበታችነት ስሜት የሌላቸው ከሆነ ማለት ነው። ምንም ፊል አያደርጉትም። የሆነ ኔጌቲቭ ምላሽ ይምጣ ፖዚቲቭ ምላሽ ይምጣ ምንም እንትን አይላቸውም። ያለ ምንም ውስጣቸው ያን ነገር ከግምት ውስጥ ሳያስገባ በቃ የሆነ በራስ መተማመን ስለሚያደርጉት ምንም እንትን አይላቸውም። ለምን? ገና ከመጀመሪያው የበታችነት ስሜቱ ስለሌላቸው። ነገር ግን የበታችነት ስሜቱ ያላቸው ሰዎች አይታችሁ ከሆነ በፍቅር ህይወትን ውስጥ ሲገቡ ያቺ የበታችነት ስሜቷ ትንጸባረቃለች። ሲጠይቁም የሆነ ነገር ሲያደርጉም ያቺ የበታችነት ስሜቷ ትንጸባረቅብኛለች። ቢያውቁብኝስ እንደዚህ ቢያደርግኝ የሚለው ያቺ የበታችነቷ ስሜት ትንጸባረቃለች። በማህበራዊ ህይወት ውስጥ ደግሞ ትንሽ የሆነች የነሱን ለምሳሌ ጫማ ረገጥከኝ በሚሉ ኢቭን በጣም እንትን ሊሉ ይችላሉ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አንዳንዶቹ በህይወታችን ውስጥ የሚያጋጥሙን ፈተናዎች ከኛው ከራሳችን የመጡ ነው የሚሆኑት፣ ከኛው ከራሳችን የሚመነጩ ነገር ግን ደግሞ ምንጫቸውን ማድረቅ ባለመቻላችን በቀላሉ በማህበራዊ ህይወታችን የምንጸባረቁ ይሆናሉ። ስለዚህ ንቀኸኝ ነው የሚለው ቃል ራሱ እንድናስበው ያደርገናል ማለት ነው። ንቀት ምንድን ነው? እንዴት ልናስበው ቻልን? መቼም በማንኛውም በየትኛውም ህይወት ውስጥ ይሄ ነገር ሊንጸባረቅ አይችልም። ምክንያቱም ሁሉም የራሱን ህይወት ነው የሚጓዘው። ሁሉም ያን ያክል አንዱ አንዱን ያው እናውቃለን። አንዳንዴ መተማማት፣ እንደዚህ ጓደኛ መቀናናት፣ እንደዛ ነገሮች ሊኖሩ ይችላሉ። ይሄ ያለ ነገር ነው፣ በየትኛውም የህይወት መንገድ ውስጥ አይጠፋም። ነገር ግን ብዙ ጊዜ በጣም ከፍ ብሎ ይሄ የንቀት ነገሮች አንዱ አንዱን ዝቅ ለማድረግ በሚደረግ ጥረቶች ምናምን እንደዚህ አይነት ነገሮች ሊኖሩ ይችላሉ። ነገር ግን እኛ ራሳችን ገና ከመጀመሪያው እንደዚህ አይነት ሜንታሊቲ እንደዚህ አይነት ሐሳቡ በውስጣችን ከሌለ ኢቭን ሰዎች እንኳን ያን ነገር ሊያንጸባርቁት ቢሞክሩ እኛ ያን ያክል ብዙ ቦታ አንሰጠውም። ለምን? ውስጣችን ከመጀመሪያው ለራሳችን የሚሰጠው በውስጣችን የምናስበው ነገር የራሳችን እኩልነት እኩል ከማንኛውም ሰው ጋር እኩል ነኝ ብለን ስለምናስብ ብዙ ያን ያክል ኢቭን ምክንያቱን ልንጠይቅ እንችላለን። ለምን እንደዚህ አልክ ምናምን ልንችል እንችላለን። ነገር ግን ይሄ የበታችነት ስሜት እንደሚሰማው ሰው በጣም ተናደን ልማታ ልግደል ምናምን አንልም ማለት ነው። ስለዚህ ይሄ የበታችነት ስሜት ይሄ አንዳንድ ጊዜ በጣም ከምናስበው በላይ አንዳንድ ቦታ ላይ በጣም ተጋኖ ልናየው እንችላለን። ስለዚህ ራሳችንን መለስ ብለን ምን አይነት ስሜት ነው የሚሰማን? ለምሳሌ ከጓደኞቻችን ጋር ስናወራ፣ ለምሳሌ ስብሰባ ቦታ ላይ ኦር ደግሞ ክላስ ውስጥ የትኛውን ቦታ ላይ ሰብሰብ ብለን ስንጫወት ምን አይነት ስሜት ነው የሚሰማን? አንዳንድ ጊዜ ለመናገር ይሄን እንዲሉኝ ይሆን እንዴ እንደዚህ ቢሉኝ እያልን ውስጣችን በጣም ሴንሲቲቭ ይሆናል። ይሄ የበታችነት ስሜቱ ሲኖር እንደዚህ ቢሉኝ ምናምን እያልን ደግሞ ሰዎች ስም ያወጡልኛል እንደዚህ ይሉኛል እያልን ደግሞ ሰዎች ለሚሉት ነገር ውስጣችን ሴንሲቲቭ የመሆን ነገር ይኖራል። ምክንያቱም ያቺ ደካማ ጎኗ ስላለች ተያይዘው የሚመጡ የስነ ልቦና ክፍተቶች ስለሚኖሩ፣ ስለዚህ ራሳችንን እስኪ እንገምግመው እስቲ። ልበ ሙሉነቱ ሲኖር፣ የእኩልነት ስሜቱ ሲኖር፣ የበታችነት ስሜት ውስጣችን የማያንጸባርቅ የማይሰማው ከሆነ ከሰዎች ጋር በምናወራ ሰዓት ኢቭን ሰዎች ክፉ ቢናገሩ የሆነ ነገር ቢያደርጉ ጥሩ ያልሆነ ነገር ቢያደርጉ እንኳ ሪያክት የምናደርግበት መንገድ የሆነ በጣም ለስለስ ያለ ብዙ ጊዜ በጣም ኢሪቴብል የማንሆን ሰው ነው የምንሆነውና ይሄ የንቀት የምትለው ቃል አንዳንድ ጊዜ ከሰዎች ብቻ የምትመጣ ሳይሆን በራሳችን ውስጥ በሚፈጠረው የበታችነት ስሜት የሚፈጠር ስለሆነ እሱን ልንመረምረው ይገባል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ከሰዎች የሚመጣውን ብቻ ሁልጊዜ ሰዎች የሚያደርጉትን ነገር ብቻ ሳይሆን መመልከት፣ ራሳችንን መመልከት ያስፈልጋል። ውስጣችን ሰላም ከሌለው፣ ውስጣችን ካልተረጋጋ ሁሉም ነገር ለመልካም የተደረገ ላይመስለን ይችላል። ለመልካም ሰው እየተደረገ እንኳ ለመጥፎ ነው ሊመስለን ይችላል። አንዳንድ ጊዜ ደግሞ ትንንሽ ነገር ደግሞ እንደ ስትፈጠር ደግሞ እሷን በጣም አጉልተንና በጣም
ከፍ አድርገን እንመለከታታለን። ይሄ ደግሞ የበታችነታችንን ነው የሚያሳየው። በውስጣችን የተፈጠረውን የበታችነት ስሜት ነው የሚያሳየው። ያ ደግሞ ይሄ ንቀት የሚለውን ነገር ሪፍሌክት እንዲያደርገዋልና ንቆይ ነው የንቀት ነው እንጂ እንደዚህ ያደረገው ምናምን የሚለው ነገር ትመጣለች። ግን ምንድነው በስተጀርባ እኛን የሚገፋት የምትገፋዋ ነገር አለች። ይሄ ኮንሺየስም ቢሆን አንኮንሺየስ ከጀርባ ሆና የሆነ እንደ የበታችነት ስሜቷ እኛ ውስጡን እያቃጨለች እኛን ፑሽ የምታረገን ነገር ትኖራለች እና እሷን ነገር ራሳችንን ጠይቀን ልንላት ይገባል፣ ልንማራት ይገባል። ይሄ ለማንም አይደለም፣ ጨው ለራስ ብለህ ጣፍጥ ነው። በምንኖርበት ህይወት ውስጥ ሰላማዊ የሆነ ጤናማ የሆነ ህይወት እንኑር ብለን ካሰብን መጀመሪያ በውስጣችን ያለውን ህይወት ነው ሰላማዊና ጤናማ ማድረግ ያለብን። ስለዚህ ውስጣችን ጤናማና ሰላማዊ ሲሆን ዙሪያችን ደግሞ ውስጣችንን መምሰል ይጀምራል። ስለዚህ አይ ቲንክ ይሄ የበታችነት ስሜት በጣም ነው እንትን የምትለው። እንዴት ነው የሚመጣው? ይሄ በጣም ብዙ ነገሮችን መመልከት የሚፈልግ ነገር ነው። በዋናነት ግን ከታች ከልጅነት ጀምሮ የመጣንበት ያደግንበት ያኗኗር ዘይቤ፣ ነገሮችን የምንረዳበት መንገድ፣ ያለንበት ይሄ ሶሾ ኢኮኖሚክ ባክግራውንዳችን እሱ ነገሮች ማተር ሊያደርጉ ይችላሉ። ነገር ግን ስነ ልቦና የራሱን የስነ ልቦና ጥንካሬ የጠበቀ ሰው አስተሳሰቡን ውስጡን የገነባ ሰው ግን ሁሉም ነገር በነዚህ ውጫዊ በሆነ ነገሮች እንደማይለካ ስለሚያውቅ የበታችነት ስሜቱ ላይኖረው ይችላል። ለምን? የአንድ ሰው የበላይነት ወይም የበታችነት የሚረጋገጠው በውጫዊ ነገር ላይሆን ስለሚችል። ያ ማለት አያስፈልግም ማለት ሳይሆን ግን ሰው በሰውነቱ ከሁሉም ሰው ጋር እኩል ነው የሚል ትክክለኛ ጤናማና ጠቃሚ አስተሳሰብ ስለሚኖረው ያን ያክል እንትን አይልም። ግን እንደዚህ አይነት ያንን ጤናማ የሆነ አስተሳሰብ ጤናማ እና ጠቃሚ የሆነ የአስተሳሰብ ዘይቤ ለመገንባት ያልታደልንና ለዛ ሞክረን የማናውቅ ከሆነ ግን እነዛ ነገሮች በውስጣችን ይፈጠራሉ። ስለዚህ ያ ደግሞ በጣም እነዚህ እየተወሳሰቡ በሄዱ ቁጥር የኛንም ባህሪ አብረው እየቀየሩት ነገሮችን የምንረዳበት መንገድ እየተቀየረ ከዛ ሞር ለሰዎች መልካም ሳይሆን ለሰዎች ክፉ እየሆነ ነው የምንሄደው። ምክንያቱም ወደ ሰዎች በቀረብን ቁጥር ያቺ የበታችነት ስሜቱ ስለሚሰማን ሁልጊዜም ዝቅ አድርገው የሚያዩን ይመስለናል። ዘን ግንኙነታችን በሙሉ የሆነ በዛች ያችን ነገር እያሰብን ነው የሚሆነውና ገና ከመጀመሪያው እሱን ብንቀርፈው ግን በቃ ስንግባባ፣ ስንጫወት፣ ስንወጣ፣ ስንገባ ከጓደኞች ጋር ስንዝናና ምን ስንል በቃ የሚሰማን ስሜት ሰላማዊ ነው የሚሆነው ማለት ነውና እሱን ነገር ራሳችንን ተመልክተን ማስተካከል ይጠበቅብናል ብዬ አስባለሁ። ጀስት እንደው ቀለል አድርገን ዝም ብዬ ነካ ነው የሚያደርገው። ወደፊት በጥልቀት የምናየው ይሆናል። ግን ዝም ብዬ ጀስት እንደ ሪማይንደር ነው እንትን እምላችሁና ምን ትላላችሁ እናንተስ? ምን ከኔ የተለየ ምን ሐሳብ አላችሁ? ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።